አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ኢንሻአላህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ማን ነው ጀግና ማለት ነው? እንደኔ ወርቅ ገዝቶ እንደዚህ ያስቀመጠ ማን ነው ማለት ነው? እስቲ በኮሜንት አሳውቁኝ ማለት ነው። እውነትም ጀግና ነን ማለት ነው። እንደዚህ ወርቅ ገዝተን ካስቀመጥን ማለት ነው እላችኋለሁ ማለት ነው። እንዴት ናችሁልን ቤተሰብ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ሰላማችሁ በዘት ይበል በድጋሚ ማለት ነው። ይሄ እንደዚህ ይሄ ወርቅ ቢኖረኝ ማለት ነው ለምን እቀመጥ ነበር ማለት ነው። አሁን ይሄ ወርቅ ቢሆን ማለት ነው እላችኋለሁ። ስለዚህ አሁን ሱብሃንአላህ አሁን እንደዚህ ስታዩት ወርቅ ነው የሚመስለው ማለት ነው። እስቲ አሁን አንዳንዱን ላሳያችሁ ማለት ነው። ለምሳሌ ስጦታ የተሰጠኝ ነው ማለት ነው። ኢትዮጵያ ላይ አሁን ይህንን ለብሳችሁ መሄድ አትችሉም ማለት ነው። እኔ አሁን ከዚህ በፊት ከአረብ ሀገር ሄጄ ሌላ ሄጄ እንደዚህ አይነት ራሴ የገዛሁት ነበረኝ ለብሼ እንደዚህ እንትን ውጭ ላይ መርካቶ ላይ እየሄድኩ እያለ የሆነ ሰውዬ እልፍ ሲል እኔ ልብ አላልኩትም። እሱም ለምሳሌ እንዴት ልብ እንዳለኝ አላውቅም። ያን ጊዜ ይህን አይነት ለብሼ ነበር ማለት ከዛ ረጅሽ ቆርጠው እንዳይጥሉሽ አለኝ ማለት ነው። ለምን ወርቅ ነው የሚመስለው ማለት። አሁን ደግሞ ሀገራችን ብሷል ማለት ነው። ስልክ ይዛችሁ መራመድ አትችሉም። ያው ሱብሃንአላህ በምን እንደሚያስነኳችሁ እንጃ ማለት ነው። ብቻ አላህ ይጠብቀን ማለት ነው። ስለዚህ አሁን ይሄንን ለብሳችሁ መሄድ አትችሉም ማለት ነው። ግን ቢገዛ ደግሞ እኔ እንጃ በፊት አንዱ ስንት ነው ይባል ነበር ማለት ነው። ስለዚህ አሁን እኔ የዚህ ሱቅ ክፈቺ ነው የምትሉኝ ወይስ ምንድን ነው ማለት ነው? በጣም ነው የሚያምረው ማለት ነው። በጣም ነው የሚያምረው። ይሄ ያው በቅርብ ነው ይሄም ራሱ የተሰጠኝ ማለት ነው። ሰውም ካመጣ ልጆቹ እንደዚህ አይነት ነገር አይለብሱም ሴትዮዋ። ስለዚህ ስለማይፈልጉት እንትን ትሰጠኛለች ማለት ነው። ይህም የተለየ ነው። ግን ይሄም ነበር የሱ ዘር ግን የቱ ጋር እንዳስቀመጥኩት አጣሁት ማለት ነው። ሁለት ብቻ ነው እንትን ብዬው ነው ማለት ነው። ይሄ ራሱ በዚህ በቅርብ ነው የመጣ ማለት ነው። በቅርብ ነው የመጣ። እሱ ደግሞ ምን አለው ይሄ ያለው ማለት ነው። ይሄ ምን እንደሆነ ድረሱ አላውቅም ማለት ነው። እዚህ ጋር ያለው ደግሞ ይሄ ደግሞ ከዚህኛው ጋር በጣም እንትን ነው ማለት ነው። የሆነ ደረቅ ነገር ነው ማለት ነው። አጭር ነው ደግሞ የአንገት ነው ያለላላሁ ያለም ማለት ነው። የአንገትም ይመስለኛል ማለት ነው። ስለዚህ ወርቅ ነው የሚመስለው ማለት ነው። አሁን የምቀርጠው ማታ ስለሆነ እንትን ብሎታል ማለት ነው እንጂ የእንትን የባህሬን ወርቅ ነው የሚመስለው ማለት ነው እላችኋለሁ። ስለዚህ አሁን ኢትዮጵያ ላይ ስንት ነው የሚሸጠው? ይሄ ተለብሶ መሄድ አይቻልም። ይሄ ግን ቤተ ልጆቹ እንትን የማይፈልጉት ነው ማለት ነው። ይሄ ማለት ነው አዲስ ነው ግን ስለማይፈልጉት ነው ማለት ነው። ስለዚህ እኔ ደግሞ ሲሰጡኝ አልጥለውም ማለት ነው። ይሄም የቤቴ በፊት የልጆቹ ነው ማለት ነው። ለኔ የሚሆን አይደለም ማለት ነው። እኔ ስለምንኳኳ መልበሱን አልፈልገውም። ይሄ ደግሞ ይሄም እንደዛው ማለት ነው። አይላችኋለሁ በጣም ነው የሚያምረው ማለት ነው። ከዛ እዚህ ጋር ደግሞ አለ ማለት ነው። ይሄም አለ ማለት ነው እላችኋለሁ። ይሄን ይመስላል በጣም ያምራል ማለት ነው። ስለዚህ አሁን ይሄ ወርቅ ቢሆን ስንት ብር ነበር? ስለዚህ ከአረብ ሀገር ተላቅቄ ሀገር ገብቼ ነበር እንደዚህ ወርቅ ያስቀመጠ ብዙ ጀግና እህቶች አሉ። በዚህ አይነቱ ባይሆን ወርቅ በጣም ገዝተው የሚያስቀምጡ አሉ። አላህ ይጨምርላቸው። ያው ብዙ ሰው ደግሞ ያው ያልተመቻቸለት ይኖራል ማለት ነው። ስለዚህ ያው ምንም ነገር ቢሆን አሁን በተወደደው ሰዓት ራሱ ብር ያላችሁ ሰዎች ወርቅ ብትገዙ ነው የሚሻላችሁ ማለት ነው። ወርቅ ገዝታችሁ ብታስቀምጡ በጣም አዋጪ ነው የሚባለው እሱ ነው ማለት ነው። ለምን እንትን ስለማይል ማለት ነው። የሚበላሽ ነገር አይደለም ወርቅ ምንም ቢሆን ማለት ነው። የባሰ እየተወደደ ነው የሚመጣ ማለት ነው።
እቺ ደግሞ ነች ነገር ነበረች የአንገት ሆነ አያችሁ እንትን አለችብኝ ማለት ነው። ከዚህኛው ጋር ተያያዘችብኝ ማለት ነው። ስለዚህ ይሄን ይመስላል። ይሄ አሁን ለስጦታ ራሱ ይሆናቸዋል ማለት ነው። ያው ስትንቀሳቀሱ እጅ ቆርጠው እንዳይጥሉ እንጂ ማለት ነው። በጣም ከባድ ነው ማለት ነው እላችኋለሁ። ደግሞ ሌላ ነገር አለኝ መሰለኝ እንዴ ዛሬ ተሰጠኝ ደግሞ አለ። እሺ ሌላኛው ስጦታዬ ደግሞ ይሄ ነው ማለት ነው። ይሄ ነው። ይሄ ምንድን ነው የሚባለው ማለት ነው? ከፍቼ ላሳያችሁ። ኦድ ነው የሚባለው ማለት ነው። ያው ካርቶኑ ስለማልፈልገው እገነጥለዋለሁ ማለት ነው። እንደኔ ግን ማለት ነው የታሸገ ነገር ተሰጥቶት ማለት ነው ለመክፈት የሚጓጓ ማን ነው? ወላሂ ሰብር የለኝም ማለት ነው። የሆነ ነገር ከተሰጠኝ በቃ ቶሎ እንዳየው ነው የምጓጓ ማለት ነው። ማን ይወስድብኛል ከተሰጠኝ በኋላ ማለት ነው። ጉድ እኮ ነው። ቆይ ልክፈተው ማለት ነው። ይኸው እነኚህ ናቸው ማለት ነው። ኦድ ያልኳችሁ ማለት ነው። ይህን ይመስላል። እነኚህ ሁለት አይነት እንትን አንድ አይነት ናቸው ሁለቶቹ። እነኚህ ደግሞ ቀይና ነጭ ማለት ነው። ይህ በጣም ነው የሚሸተው ማለት ነው እላችኋለሁ ውዶቼ ማለት ነው። ትናንሽ እኮ ነው ትላልቅ እንዳይመስላችሁ። ይሄ ነው ማለት ያው ኦድ የሚባለው ታውቁታላችሁ ማለት ነው። እኔ ደግሞ ከፈለግሽ ውሰጂው ከፈለግሽ ደግሞ ለሰራተኛው ስጪ ስትለኝ እኔ የምፈልገዋለሁ ብዬ ለራሴ ያስቀመጥኩት ማለት ነው። ይሄን ይመስላል ማለት ነው። የሚፈልገው ሰው ካለ በጓሮ ይምጣ ማለት ነው። እሺ እንካፈለዋለን፣ ችግር የለውም ማለት ነው ቤተሰቦቼ።